የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ አንድ ነገር ብለሽ ከሆነ እገልሻለሁ። ተናገሪ እንጂ ምን እየተፈጠረ ነው? ከአንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ኧረ እኔ ምንም አላውቅም፣ ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝ። እንዴ እንዴት? ቆሽ መጣሁ። ወዴት ነው? ጥያቄን ሳመልሽልኝ። ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻለሁ። አፍጥኝ። እህቴ፣ ያንቺን ህልም እኔና ልጅሽ ተያይዘን እንኖረዋለን። ምንድን ነው? ኑኑ ታግተሽ ነበር እንዴ? አዎ። ምን ነው? አንቺን ለምን? ማን ያገተሽ? የሚታወቁ ሰዎች ናቸው? ምን አድርገሻቸውን ያገቱሽ? እኔ እንጃ። ማን እንዳገተኝ በምን አውቃለሁ? ምንም የማውቀው ነገር የለም። እና የሆንሽው ነገር አለ? ምን አደረጉሽ? አይ ምንም አላደረጉኝም። ግን ምን? አይ ምንም። ተው በቃ ምንም አይደለም። ንገሪኝ ኑኑ። የሆነ ነገር እንደሆንሽ የታወቀኝ ገና ሳይሽ ነበር። ፊትሽ ምንም ትክክል አልነበር። አዎ ደህና አይደለሁም፣ ግን ምንም የሚናገር ነገር የለም። እኔ ግን የሆነ ነገር ያለ ነው የሚመስለኝ። ከነገርሽ ላግዝሽ እችላለሁ። ምንድን ነው? አይ ምንም የለም። በቃ አላስጨንቅሽም። በደንብ ስትረጋጊ እናወራለን። እሺ። ይቅርታ፣ ትንሽ ደንግጬ ስለነበር በሩን ሳላንኳኳ ገብቼ ያስደነገጥኩሽ። እሺ። ይህ ስህተታቸውን ለማረም የሚጠቀሙት ቃል ነው። አንቺ ገንዘብ ስላለሽ ችግርና ጣጣሽ በገንዘብ ይፈታል ማለት አይደለም። እኔ እያየሁሽ ነው። ባገኝም በጣም አልጨነቅም። አመስግኜ እተኛለሁ። የተሻለ ነገር ለማግኘት ጸልያለሁ። ቢያንስ የተጨማለቀ ነገር ውስጥ አልገባም። መስመር ያለው ህይወት ነው የምኖረው። አንቺ ግን በዚህ እድሜ ሰው ለገንዘብ ብሎ ከአንቺ ጋር ይጣላልም ይስማማልም። እና አሁን ይሄ መንገድሽን ማታውቂው ህይወት ደስታ ይሰጥሻል? ታዲ ይበቃሻል። ይሄ ፍልስፍናሽ ሊሻደ ምንም አይሰራላት። የቤተሰቦች ሀብት አይደለም ለኔ ለልጆች እንኳን ይተርፋል። የማይሆን ነገር እያወራሽ ራስሽን ትጽናኝ። እሺ ልሹ እና ያለን በኋላ ግን እንዳይቆጭሽ። አታስቢ፣ አይቆጨኝም።